ብዙ ጊዜ ጌታን ተቀበሉ ሲባል ብዙ ሰዎች ከየት ነው የምንቀበለው? ከኤርፖርት ነው እያሉ ያሾፋሉ ማለት ነው። ግልጽ ካልሆነ ለማስረዳት ነው። ጌታን መቀበል ማለት ኢየሱስን የበላይ ማድረግ፣ ጌታ ማለት የበላይ የሆነ ማለት ነው፣ ገዢ ማለት ነው እና እሱን ጌታዬ ይሁን ማለት ነው። ግዛኝ ማለት ነው። ላምልክህ ማለት ነው። ለምንድን ነው ይሄን ፈቃድ የምንሰጠው? ስላዳነን ነው። ብዙ ጊዜ ሰባኪዎች እንደ ምሳሌ የሚያቀርቡት ደስ የሚለኝ ምሳሌ አለና አንድ ሬስቶራንት ውስጥ ገብታችሁ የራሳችሁን ምግብ አዛችሁ እየበላችሁ እያለ አስተናጋጁ መጥቶ ተከፍሏል፣ የዛሬው ምግብ ተከፍሎላችኋል ብሎ ቢነግራችሁ ወዲያውኑ የምትሉት ማን ነው የከፈለልኝ ላመስግነው ነው የምትሉትና የተከፈለላችሁን ምግብ አመስግናችሁ የከፈለላችሁን ሰው መብላታችሁን ትቀጥላላችሁ እንጂ ኖ አይቻልም ብላችሁ እኔ ካልከፈልኩ ብላችሁ አትከራከሩ። እና የክርስቶስ ክፍያም እንደዛ ነው። እኛ ኃጢአተኞች ነበርን፣ መሞት አለብን፣ መሞት ይገባናል። ኦልሬዲ ሞት ተፈርዶብናል። ነገር ግን ኢየሱስ ክርስቶስ ወደዚች ምድር መጣና እኔ በእነሱ ፋንታ እሞታለሁ ብሎ ሞታችንን ወሰደ፣ ሕይወትን ሰጠን እና ከዛሬ በኋላ ይሄ ነገር እውነትም ሞቶልኛል፣ ኢየሱስ ዕዳዬ ተከፍሏል ብለን ተቀብለን አመስግነን መቀጠል ነው የሚገባን ወይስ እኛ ካልከፈል ነው ማለት ነው የሚገባን? ልክ እንደዛ ማለት ነው። ኢየሱስን መቀበል ማለት ከፍሎልኛል፣ ዕዳዬ ተከፍሎልኛል፣ ካሁን በኋላ ነፃ ነኝ፣ ከፍለው ነገር የለኝም፣ በደስታ እከተለዋለሁ ማለት ነው። እና ስንከተለው ይሄንን ስናምን እሱ እንደሞተልን እንደተነሳ ስናምን ምን እያልን ነው ማለት ነው? አንተ ጌታችን ነህ፣ አንተ ግዛን። እኛ ኃጢአተኛ ነን፣ ኑሮን እንዴት መኖር እንዳለብን አናውቅም፣ ለኃጢአት ኖ ማለት አንችልም። ነገር ግን አንተ ጌታችን ሁን፣ እንቀበልሃለን ማለት ነው። ጌታን መቀበል ማለት ሌላ ትርጉም የለው። ስለዚህ እኛ ሰዎች ነን፣ እሱ ፈጣሪያችን ነው፣ እሱ አምላካችን ነው። ቅጣታችንን ወስዶልናል። ደግሞም አብሮን ለዘላለም አብሮን ለመኖር ስፍራን እያዘጋጀልን ነው። ስለዚህ ወደዛ ለመሄድ አንተ ጌታዬ ነህ፣ ሞተህልኛል፣ እቀበላለሁ ማለት ነው። እና ብዙዎቻችን ኢየሱስ ክርስቶስ በመስቀል ላይ እንደተሰቀለ በሶስተኛው ቀን እንደተነሳ ኢትዮጵያውያን አብዛኞቻችን አማኝ ነን፣ ይህንን እናውቃለን። ነገር ግን ጌታን ተቀበሉ ሲባል ግር ይለናል። ይሄ ነው ትርጉሙ። ስለዚህ ይሄንን አምነን መንገር አለብን። ከፍለህልኛል፣ ዕዳዬ ተከፍሏል፣ አውቄያለሁ፣ ተቀብያለሁ፣ አመሰግናለሁ ብለን የምንጸልየው ጸሎትና ደግሞም እሱ አምላክ እንዲሆነን እንዲገዛን የሚቀጥለው ህይወታችንን ለእሱ አሳልፈን የምንሰጥበት ይሄ ሁኔታ ነው ጌታን መቀበል የምንለው። ስለዚህ ኦልሬዲ ለተከፈለላችሁ ነገር ካልከፈልም ብላችሁ አትከራከሩ። በስራዬ በጽድቄ በጎ በማድረግ ብላችሁ የራሳችሁን ዋጋ አትተንትኑ። ቢሊቭ ሚ፣ ያ አያድናችሁ። የሚያድነው የልጁ የኢየሱስ ክርስቶስ ደም ብቻ ነው። መጽሐፍ ቅዱስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይለናል። ተባረኩ።